ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም። የወይባ ጢስ አዘገጃጀቱን አሳኝላላችሁ ነው ዛሬ ይዤላችሁ መጥቻለሁኝ። በነገራችን ላይ እኔ በጉድጓድ ነው መሞቅ የምወደው፣ ግን ለእናንተ ለማሳየት እንዲመቸኝ ብዬ በሸክላ ድስት ነው ያደረኩት። እናንተም ቤታችሁ ጉድጓድ የሌላችሁ በሸክላ ድስት መጠቀም ትችላላችሁ። እሳቱን ያው በደንብ ካያያዝን በኋላ ፉም እስከሚሆን የወይባ እንጨቱን ከታች እናድርግና ከላይ ደግሞ እሳቱን እናድርገዋለን። ያው እናርገበግበዋለን። በደንብ ካርገበገብነው በኋላ ጭስ ሲወጣው ከላይ ደግሞ መልሰን የወይባ እንጨቱን ከላይ እንደረበበታለን። ያው በደንብ እናርገበግበዋለን። እስከሚነድ አይደለም፣ እንዲነድ አያስፈልግም። ብቻኛ የምንፈልገው ምንድነው ጭሱን ነው። ጭሱ በደንብ መውጣት አለበት ጭሱ። ከዛ በኋላ ያው ጭሱ እስከሚያያዝ ድረስ እኛ መቀባት ያለብንን እንቀባለን ማለት ነው። እኔ ቅቤ ነው የምወደው፣ ከቅቤ ውጭ ሌላ ነገር ተጠቅሜ አላቅም። እናንተ ደግሞ ያው አንዳንድ አላችሁ ሳይነስ ያለባችሁ ማለት አፍንጫ ሽታ የሚጠላባችሁ ሰዎች ይሄ ይጠቅመኛል ይሄ ይሆነኛል ብላችሁ ያሰባችሁትን ቅባቶች መጠቀም ትችላላችሁ። እኔ እንዳልኳችሁ ቅቤ ነው። ቅቤ ተቀብተን ብንጠቀም ከጭስ የሚወጣው ሙቀት ቅቤውን ስለሚያቀልጠው በተከፈተው ሰውነታችን ወደ ውስጥ ይገባል። ከታጠብንም በኋላ ሰውነታችን ጥርት ብሎ ፊታችንም ሰውነታችንም እንዲያምር ያደርገዋል። ቅቤ በጣም ቆንጆ ነው። በቃ የማጥራት ኃይል አለው። ቆንጆ ነው። እናንተ ያው እንዳልኳችሁ እናንተም ሁሉም ሰው እንደ ፍላጎቱ ነው እንደሚመቸው ነው የሚያደርገው። ያው እንትን ብዬ ተቀባብቼ ከጨረስኩኝ በኋላ ያው እንዳልኳችሁ እኔ አሁን እጅና ፊቴን ያሳየዋችሁ ያው የሚቀቡ ፓርቶች ማለት ይሄ ያስፈልገዋል፣ ይሄን ቦታ ላይ መቀባት አለበት ብላችሁ ያሰባችሁትን ተቀቡ። እኔም ያስፈልገዋል ያልኩበት ቦታዎች በሙሉ ቀብቻለሁ። ያው መቼም ሁሉም ማሳየት ስለማይቻል ማለት ነው። ከዛ ያው ሌዘር ማዘጋጅቻለሁ፣ ወንበር ማዘጋጅቻለሁ። መጀመሪያ ግን ከመሞቃችን በፊት ማለት ነው ያኔ ከማለት በፊት ወይባ ጭሱን በደንብ ማርገብገብ አለብን። በደንብ መያያዝ አለበት፣ ውስጥ ገብቶ እንዳይጠፋብን ማለት ነው። በደንብ እናርገበግበዋለን። አርገብግበን ከጨረስን በኋላ ያው ወደ ውስጥ አስገብተን መሞቅ እንጀምራለን። ሰውነታችን በነገራችን ላይ ስንሞቅ በደንብ ማላብ አለበት፣ ምክንያቱም ዋናው ላብ ነውና ማለት ነው። ረጅም ሰዓት መቀመጥ አለብን። ያው ረጅም ሰዓት መቀመጥ ማትችሉ ሰዎች ደግሞ ያው ቀስ በቀስ ነው፣ በሂደት ነው ሁሉም ነገር የሚስተካከለው፣ ባንዴ አይሆንም። ግን በደንብ እስከሚያልበን ግን መጥቀመጥ አለብን። እስኪ ጥቅሞቹን ትንሽ ልንገራችሁ። የተዛባ የወር አበባ መጣጥን ያስተካክላል። አላስፈላጊ ከማህፀን የሚወጡ ፈሳሾችንም ያክማል። በማህፀን አካባቢ የሚፈጠሩ ህመሞችንም ያክማል። ማህፀን ወደ ቦታው እንዲመለስና የማህፀን ጥበት እንዲኖር ያደርጋል። በድካም ለዛለ ሰውነት ፈታ ያደርጋል። ለብርድ ለቁርጥማን በሽታ ያክማል። ለወለደች እናት ክፍት የሆነ ሰውነቷን ለመሙላትና ወገቧን ለመጠገን ያግዛል። በነገራችን ላይ ጥቅማቸው